በለንደን የሚገኙ ኤርትራውያን የኤርትራ መንግስት ዜጎች ለረሃብ ያጋለጠ ለጦርነት ያዘጋጀ ነው በማለት ተቃውሟቸው በሰላማዊ ሰልፍ ገለጹ። ሰልፈኞቹ አያይዞም በሀገሪቱ መልካም አስተዳደር እስኪሰፍን ህዝቡ ነጻነቱ እስኪያገኝ ድረስ ትግላቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ፍሬዎት ወለመድን በጎረቤት ሀገር ኤርትራ እያጋጠመ ባለው የምግብ አቅርቦት እጥረትና በሀገሪቷ ላይ አንሰራርቶ ባለው አለመረጋጋትና ቀውስ ያላቸውን ተቃውሞ ለመግለጽ በለንደን ከተማ የሚኖሩ ትውልደ ኤርትራውያን ሰላማዊ ሰልፍ አካሂደዋል። እነዚህ ኤርትራውያን በውጭ ጉዳይ ሚኒስትር ኮመንዌልዝ ጽሕፈት ቤት ፊት ለፊት በመሆን የኤርትራ መንግስት ኮቪድ-19 እንደ ምክንያት በመጠቀም ህዝቡን ለረሃብ እየዳረገ ነው፣ ይህ በደል ሊቆም ይገባል፣ የዓለም ማህበረሰብ በተለይ ደግሞ የብሪታንያ መንግስት ጫና እንዲያደርግ የሚሉ መፈክሮችን አሰምተዋል። በተቃውሞ ሰልፉ ላይ ተገኝተው ሀሳባቸው የገለጹት ኤርትራውያን በአምባገነናዊ የኤርትራ መንግስት ምክንያት እየደረሱ ያሉ ግፎች እንዲፈቱ፣ ፍትህ እንዲሰፍንና የኮሮና ቫይረስ ስርጭትን ለመከላከል በሚል ህዝቡን ለረሃብ እየዳረገ ስለሚገኝ ይህን ለመቃወም ነው የወጣ ነው ሲሉም ተናግረዋል። የኤርትራ መንግስት በኮሮና ቫይረስ አሳቦ የምግብ አቅርቦት ሳያደርግ ህዝቡን በቤት ዘግቶ ለረሃብ እየዳረጋቸው ይገኛል። ሌላው ደግሞ በድንበር አሳቦ ጦርነት ሊያደርግ ወጣቶችን እያሰለጠነ ለሞትና ለእልቂት ሊዳርግ እየተንቀሳቀሰ ስለሚገኝ እሱን ለመቃወም ነው የወጣ ነው። የሕክምና ባለሙያዎች ሳይቀሩ ህዝቡ በረሃብ እየተሰቃየ ነው የሚገኘው። ስለዚህ እኛ እንደ ኤርትራውያን ለተበደለው ህዝባችን ድምጽ ለመሆን ነው አሁን በዚህ አስከፊ ጊዜ ወጣ ነው። አያይዘውም በኤርትራ ፍትህ እንዲነግስ መልካም አስተዳደር እንዲሰፍንና ለጦርነት እያደረገ ያለውን ዝግጅት እንዲያቆም ነው የምንፈልገው። ስለዚህ ይህ እንዲፈታ ደግሞ እንታገላለን ሲሉም ገልጸዋል። እንደ ኤርትራ ህዝብ የጦርነት አስከፊነት የሚያውቅ አለ ብዬ አላምንም። ሙሉ ዘመናችን በጦርነት ነው ያሳለፍነው። አሁን ደግሞ መንግስት ለጦርነት እያነሳሳ ይገኛል። ስለዚህ ወጣቱ አልቀበልም ሊል ይገባል። ሁሉም ኤርትራዊ ደግሞ ለሚመለከተው አካል አቤቱታችሁን እንድታሰሙ፣ ድምጽ ለሌላቸው አካሎች ድምጽ እንድትሆኑ አደራራለሁ። አቤቱታውን ከተስምዑ ነቶም ድምጽ ዘይብሎም አካልናን ወገናን ድምጽ ክትኮኑ ሓደራ ሓደራ ህዝባችን ፍትህ እንዲያገኝ መልካም አስተዳደር እንዲሰፍን በኤርትራውያን ስም እየሰሩ ያሉ ሴራዎች እንዲያቆም የኤርትራ መንግስት ጦርነት ለማድረግ እየተዘጋጀ ስላለ እንዲያቆም በሚል እምቢ ለጦርነት አዎ ለሰላም በሚል እስከ መጨረሻው የምንታገል ይሆናል። ፕሬዝዳንት ኢሳያስ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመሆን እያሴሩት ያሉት የጦርነት ሴራ እንደሚቃወሙትም ሰልፈኞቹ አንስተዋል። በዩናይትድ ስቴትስ አሜሪካ የሚገኙ ኢትዮጵያውያን በአብይ አህመድ መንግስት እየደረሰ ያለው አፈናና ስቃይ ለአሜሪካ መንግስት በሰልፍ ድምጻቸውን አሰሙ። በህዝባዊ ሰልፉ የትግራይ ክልል መንግስት ህገ መንግስቱን በማክበር ምርጫ ለማካሄድ ማሰቡ እንደግፋለን ብለዋል። ከዩናይትድ ስቴትስ አሜሪካ ታደሰ ሚሳን ያደረሰውን መረጃ ዛፉ ገብረ ዮሐንስ አዘጋጅቷለች። ኢትዮጵያ government the genocider, Ethiopia government the killer. ኢትዮጵያ በሁለት ዓመታት ወደ ቁልቁል መቀመቅ ያስገባ ያለውን አምባገነን አሃዳዊ ስርዓትን የሚቃወሙ ህዝባዊ አመጾች በአገር ውስጥም ሆነ በመላው ዓለም እየተበራከቱ ናቸው። በዩናይትድ ስቴትስ አሜሪካ ሲያትል ግዛት የሚገኙ ኢትዮጵያውያን ለአሜሪካ መንግስት አምባገነኑን ስርዓት በዜጎች እየፈጸመ ያለውን ግድያ፣ እስራት፣ መፈናቀልና ስቃይ እንዲያቆም ጠይቀዋል። USA start support the Ethiopian government. Stop supporting the
ህብረ ብሔራዊ የፌዴራሊዝም ስርዓት በኢትዮጵያ እንዲገነባ በነጻነት በአንድነትና በእኩልነት የተመሰረተች የፌዴራሊዝም ስርዓት በማጠናከር አሃዳዊና አምባገነናዊውን ስርዓት አጥብቀን እንቃወማለን ብለዋል። በፌዴራሊዝም የተገነባች በእኩልነት ላይ የተመሰረተች በነጻነት ላይ የተመሰረተች በአንድነት ላይ የተመሰረተች ኢትዮጵያን ልንመሰርት እንፈልጋለን። ፌዴራሊዝምን እንፈልጋለን እንጂ እኛ ኢትዮጵያን አናፈርስም። የኢትዮጵያ ህዝብ መስዋዕትነት የከፈለው ሀገሪቱ የፌዴራሊዝም ስርዓት በመገንባት በእኩልነትና በነጻነት በጋራ ሁሉም ተጠቃሚ የሚሆኑባት እንድትሆን ነበር። በመሆኑም የንጹሃን ግድያ ይቁም፣ ፍትህ በግፍ ለተገደሉ ዜጎች፣ ብሔር ብሔረሰቦች በሰባተኛው ንጉስ መመራት አይሹም በማለትም መፈክሮቻቸውን ሲያሰሙ ተደምጠዋል። Justice for Hachalu. Justice for Hachalu. We demand justice. We demand justice. Justice for Sara. Justice for General Sara. ሰልፈኞቹ በሲያትል የምንገኝ ኢትዮጵያውያን በትግራይ ህዝብ የሚፈጸም ጫና እንቃወማለን፣ ራስን በራስ የማስተዳደርና ህገ መንግስቱን በማክበር የሚደረገውን ምርጫ እንደግፋለንም ብለዋል። ሲያትል ኦሮሞ ማህበረሰብ አባላት በትግራይ ህዝብ ላይ በትግራይ ክልል ላይ የተደረገ ያለውን ጫና በጽኑ እናወግዛለን። የትግራይ ህዝብ የራሱን ምርጫ የማድረግ ሉዓላዊ መብት አለው። በተጨማሪም በቅማንት ህዝብ የሚደረግ ጫናና በመላው ሀገሪቱ እየተፈጸመ ያለውን ግፍና ስቃይ አምባገነኑን የአብይ አህመድ ስርዓት ድምጻችንን ከፍ አድርገን በመላው ዓለም አጥብቀን እንቃወመዋለን ብለዋል። አሁን እየተገደሉ ስለሆነ ይሄን ማቆም ስላለበት ድምጻችን ከፍ አድርገን ለዓለም ህዝብ እንዲሰማልን እያደረግን ነው። ዶክተር አብይ አህመድ ቃለ መሐላ ሲፈጽሙ በሀገሪቱ ለውጥ በማስመዝገብ የኢትዮጵያ ህዝብ በእኩልነት ተጠቃሚ ማድረግ ካልቻልኩኝ ከኔ ለተሻለ በሰላማዊ መንገድ አሸጋግራለሁ ብለው እንደነበርም ይታወሳል። No justice, no peace. No justice, no peace. No justice, no peace.